ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ወደ ቪዲዮ ከመግባቴ በፊት ግን ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ላይክ የምትለዋን በተን በመጫን ወዳጅነታችሁን ግለጹልኝ። ቪዲዮ ተመችቷችሁ ለወዳጅ ዘመዶቻችሁ ለማጋራት ደግሞ ሼር የምትለዋን በተን ተጫኗት። እንዲሁም ደግሞ እንዲቀርብላችሁ የምትፈልጓቸውን ጥያቄዎች፣ ሀሳብ አስተያየት ካላችሁ በኮሜንት ላይ ጻፉልኝ። ቪዲዮ እየሰራው መልሼ ወደ እናንተ የማቀርብ እንደሚሆን ተስፋ አደርጋለሁ። ከወዲሁም ቃል እገባለሁ። ዛሬ ይዤላችሁ የመጣሁት ስለ ደም አይነታችንና ከደም አይነታችን ጋር አብረን መመገብ ያለብን የምግብ አይነቶች እነማን ናቸው፣ መመገብ የሌለብንስ የምግብ አይነቶች የቶቹ ናቸው የሚለውን እናወራለን፣ እንነጋገራለን። ስለ ጤናችን ብዙ ነገር እናውቃለን ብዬ አስባለሁ። ዛሬ ከደም አይነቶች ከአራት የደም አይነቶች ውስጥ ስለ ኤ ፕላስ እንነጋገራለን፣ እናወራለን። ስለሆነም በዚህ ቻናል ላይ የኤ ፕላስ የደም አይነታችሁ ኤ ፕላስ የሆናችሁ ሰዎች ወይም ደግሞ የምታውቋቸው ሰዎች የደም አይነታቸው ኤ ፕላስ የሆኑ ሰዎችን ከመመገብ ያለባቸው ምግቦች እንዲሁም መመገብ የሌለባቸው ምግቦች አውቃችሁ ለሌሎችም ታጋሩልኛላችሁ ብዬ አስባለሁ። የኤ ፕላስ የደም አይነት ያላቸው ሰዎች በብዛት መመገብ ያለባቸው ምግቦች አትክልቶችን መሆን እንዳለበት ይመከራል። አትክልቶችን በምንመገብበት ጊዜ ለዚህ የደም አይነት በጣም ተመራጭና ተስማሚ ነው ተብሎ ይታሰባል። በተለይም ደግሞ የኤ ፕላስ የደም አይነት ያላቸው ሰዎች ኢሚዩኒ ሲስተማቸው ወይም ደግሞ በሽታ የመከላከል አቅማቸው ጠንካራ ስላልሆነ ከቬጂቴብል ምግቦች ውጭ ሌሎችን ምግቦች ከተመገቡ በቀላሉ ለበሽታዎቹ ተጋላጭ ይሆናሉ፣ በቀላሉም ሊጠቁ ይችላሉ ማለት ነው። ሌላውና ዋነኛው ነገር ደግሞ ለአንዣይቲ ዲስኦርደር በጣም ይጠቃሉ። ይሄ ማለት ነው ኤ ፕላስ የደም አይነት ያላቸው ሰዎች በብዛት ለጭንቀት በሽታ በቀላሉ የመጋለጥ አቅም አላቸው ከደማቸው አንጻር ማለት ነው። ስለሆነም በብዛት ስጋ ነክ ነገሮችን፣ ወተት እንዲሁም ደግሞ በቃ የእንስሳት ተዋጽኦ አብዝቶ ቢመገቡ በቀላሉ ለነዚህ ለሁለቱ በሽታዎች ሊጠቁ ይችላሉ ማለት ነው። ስለሆነም በተፈጥሮ ያላቸውን የደካማ የኢሚኒ ሲስተም እና ለአንዣይቲ የመጠቃት አቅማቸውን ለመቀነስ ከፈለጉ በብዛት አዘውትረው ቬጂቴብል ምግቦችን አትክልት የበዛባቸውን ምግቦች መመገብ ይኖርባቸዋል ማለት ነው። ይሄ ብቻ አይደለም። አትክልትን መመገብ ለኤ ፕላስ ለደም አይነት ኤ ፕላስ ያላቸው ሰዎች ምን የተለየ አስተዋጽኦ ይኖረዋል ስንል በብዛት ለዌት ሎስነት ይጠቀሙታል። ውፍረት ለመቀነስ የደም አይነቱ ኤ ፕላስ የሆነ ሰው በጣም ወፍራም ከሆነ ውፍረቱን ለመቀነስ ስጋ ከሚበላ ይልቅ አትክልቶችን አብዝቶ ቢመገብ በቀላሉ ውፍረቱን ለመቀነስ ይጠቅመዋል ማለት ነው። በተቃራኒው ደግሞ ቀጭን ሰዎችን ቢሆኑ ያንን ቢመገቡ የነበራቸውን ሰውነት ለማስቀጠል ይጠቅማቸዋል። እንዲሁም ደግሞ ኢነርጄቲክ እንዲሆኑም ያገለግላቸዋል። ሌላውና ዋነኛው ደግሞ ለስ የሆነ ዲፕሬሽን እንዲኖራቸው ያገለግላል። እነዚህ ቬጂቴሪያን የሆኑ ምግቦችን አብዝተው ቢመገቡ እነዚህ ሰዎች ከዲፕሬሽን ራሳቸውን ነፃ ከጭንቀት ራሳቸውን ነፃ ያደርጋሉ ማለት ነው። በሌላ በኩል ደግሞ ኢነርጂያቸውንም ደግሞ በሰውነታቸው ያለውን ኃይል እንዲጨምር ያደርጋል። ስለሆነም ቬጂቴብል ምግቦችን አብዝተውና ዘውትሮ ቢመገቡ ይመረጣል ማለት ነው። በአራተኛ ደረጃነት የተቀመጠው ለምግብ መሽከርከር ወይም ደግሞ ቤስት ዳይጀሽን እንዲፈጠርላቸው ከስጋ ነክ ምግቦች ይልቅ አትክልቶችን ቢመገቡ በቀላሉ ምግብ በሰውነታቸው ውስጥ መንሸራሸር ይችላል፣ በቀላሉም ዳይጀስት መሆን ይችላል ማለት ነው። ስለሆነም አብዝተውና ዘውትረው መመገብ ያለባቸው ቅድም እንዳልኳችሁ አትክልቶችን ነው ማለት ነው። ስለ ምግቦቹ ምን አይነት ምግቦችን መመገብ አለባቸው፣ ከአትክልቶቹ ውስጥ መመገብ የሌለባቸው ምግቦች ምንድናቸው የሚለውን ወደ በኋላ የምናወራበት ይሆናል። ባጭሩ
መመገብ ካለባቸው የምግብ አይነቶች ውስጥ ጥራጥሬ በጥራጥሬ ዘርፍ ከምንከፋፍላቸው ገብስን አዘውትረው በዳቦ መልኩም ቢበሉት በቆሎ መልኩም ቢበሉት በሌላም መልኩ ቢበሉት አዘውትረው ቢመገቡ በጣም ጥሩ ነው ተብሎ ይታመናል። ሌላው ሽምብራን ቢመገቡም ይመከራል። ለውዝ፣ ዱባ ወጥ አሁን በወጥ መልኩ ተሰርቶ የሚቀርበው ወይም በቅቅል መልኩ ተሰርቶ የሚቀርበው ዱባን በብዛት አዘውትረው ቢመገቡ ኤ+ ያላቸው የደም አይነት ሰዎች በቀላሉ ጤናማ ህይወትን ለመምራት ያስችላቸዋል ማለት ነው። ከፍራፍሬዎች ውስጥ በዋነኝነት መመገብ አለባቸው ተብሎ የሚታመነው እንጆሪን ነው። ስለሆነም ከሌሎቹ የፍራፍሬ አይነቶች በይበልጥ እንጆሪን ቢመገቡ በቀላሉ ከበሽታ ራሳቸውን መጠበቅ ይችላሉ። የሰውነት ቅርጻቸውን እንዲጠብቅ ያገለግላል። ከጭንቀትና ከድብርት ለመዳንም ይጠቅማቸዋል። ስለሆነም እንጆሪን በይበልጥ ተመራጭ አድርገው ቢመገቡ አሪፍ ነው ማለት ነው። ከአትክልት አይነቶች ውስጥ ደግሞ ጎመንና ቆስጣን አዘውትረው ቢመገቡ በጣም ይመከራል። ጎመንና ቆስጣ ለኤ+ የደም አይነት ላላቸው ሰዎች በጣም ተስማሚ ነው። በቀላሉ ሰውነታቸው ውስጥ ወይም ደግሞ ወደ ውስጥ ከገባ በኋላ የምግብ መሽከርከርን በፍጥነትና በተቀላጠፈ ሁኔታ እንዲደረግ ያደርጋል። ስለሆነም በቀላሉ እንዲፈጭና ጠቃሚ ኒውትሪየንቶች በሰውነታችሁ ውስጥ እንዲቀርቡ በጣም ይጠቅማል። ስለሆነም ቬጂቴብል ውስጥ ጎመንና ቆስጣን አዘውትረው ቢመገቡ ይመከራል። እንዲሁም ደግሞ በሁሉም ምግቦች ውስጥ ከሚገቡት ነጭ ሽንኩርትና ቀይ ሽንኩርት ኤ+ዎች አብዝተው ቢጠቀሙ በሁሉም ምግቦች ላይ አብዝተው ቢጠቀሙ በጣም ምንድነው የሚባለው በጣም አድቫንቴጂየስ ናቸው ወይም ደግሞ ተጠቃሚ ናቸው። ስለሆነም እነዚህን ምግቦች አዘውትረው ቢመገቡ ይመረጣል ማለት ነው። ይሄን ስል ግን ስጋን ሙሉ በሙሉ ማቆምም የለባቸውም፣ ግን በትንሹ መመገብ ይችላሉ። ላይክ በሳምንት አንዴ የዶሮን ስጋ በጣም ባነሰ ፖርሽን ቢመገቡ መልካም ነው። ግን ስጋ ስላችሁ በተለይ መመገብ የሌለባቸውን አሁን እናወራባቸዋለን። ግን የዶሮን ስጋ በሳምንት ቢያንስ አንዴ በአነስተኛ መጠን ቢመገቡ አሪፍ ነው። ከትኩስ መጠጦች ውስጥ ደግሞ አረንጓዴ ሻይንና ዝንጅብልን በሻይ መልኩ ቢጠጡ በጣም ተስማሚ ነው ማለት ነው። ኤ+ የደም አይነት ያላቸው ሰዎች መመገብ የሌለባቸው ምግቦች ውስጥ በጭራሽ መመገብ የሌለባቸው ማለት ነው የበሬ ስጋ፣ የአሳማ ስጋ፣ የበግ ስጋን በጭራሽ መመገብ የለባቸውም። እንዲሁም ደግሞ ወተትን በጣም አዘውትሮ መጠጣት የለባቸውም። ከአትክልቶች ውስጥ ደግሞ ድንች እና የድንች ዘሮች ለምሳሌ እንደ ስኳር ድንች፣ እንደ ጎደሬ አይነት ምግቦችን አለመመገብ ይመረጣል። ቲማቲምንም አብዝቶ አለመመገብ ጥሩ ነው። እንጉዳይና ቃሪያንም እንዲሁ አለመመገብ በጣም አስፈላጊ ነው ማለት ነው። ከፍራፍሬዎች ውስጥ ደግሞ በጭራሽ መመገብ የሌለባቸው ሀብሀብን ነው። ሀብሀብን በጭራሽ መመገብ የለባቸውም። ስለሆነም ከሀብሀብ ራሳቸውን አርቀው ቅድም እንዳልኳችሁ በብዛት እንጆሪን በመመገብ የፍራፍሬ ጣዕማቸውን ይጨምርላቸዋል ወይም ደግሞ ፍላጎታቸው እንዲያድግ ያደርጋል። ፕላስ ደግሞ ከጤናማ ህይወት ለመመስረትም በጣም ዋነኛውና አስፈላጊ ነገር ነው። ሌላው ምግብ ውስጥ የሚጨመሩ እንደ ቅመማ አይነቶችን አለመጨመር በጣም አስፈላጊ ነው። ሌላው ደግሞ የሚጠቀሙት ዘይት ኦሊቫ ኦይል መሆን አለበት። ከኦሊቫ ኦይል ውጭ ዘይቶችን ባይጠቀሙ ይመከራል። እነዚህን ሁሉ ካደረጉ በብዛት ከሚጠቁባቸው በሽታዎች ውስጥ ከካንሰር ሊሆን ይችላል፣ ከስኳር ሊሆን ይችላል፣ ከጭንቀት ሊሆን ይችላል፣ እንዲሁም ከልብ ህመም ራሳቸውን ሊያድኑ ወይም ሊከላከሉ ይችላሉ ማለት ነው። ምክንያቱም ቅድም እንዳልኳችሁ በኤ+ የደም አይነት ያለው ሰው በብዛት የሚጠቃው ለካንሰር ወይ ለስኳር ወይ ደግሞ ለድብርት ወይ ለጭንቀት ማለት ነው፣ ወይ ደግሞ ለልብ ህመም ነው። እነዚህ አራቱ በሽታዎች የሚመጡት ከአመጋገብ ስልታችን መዛባት ነው። ስለሆነ እነዚህን አራቱን በሽታዎች ወደኛ እንዳይመጡብን አመጋገብ ስልታችንን መብላት የሌለብንን ምግብ በመተው መብላት ያለብንን ምግብ ደግሞ አዘውትረን በመመገብ ራሳችንን ልንከላከል እንችላለን ማለት ነው።
የዛሬው ቪዲዮዬ ይመስላል። ብለድ ታይፕ A+ የሆናችሁ ሰዎች እነዚህን በማድረግ ራሳችሁን ከበሽታ መከላከል ትችላላችሁ። ጤናማ ህይወትን ለመመስረት ይጠቅማችኋል። በሌላ ቪዲዮ እስክመለስ መልካም ጊዜ ይሁንላችሁ።